ሰላም እንዴት ናችሁ? እኔ ደህና ነኝ። ዛሬም በሌላ ሀሳብ ተመልሼ መጥቻለሁ። ይህን ቪዲዮ እያያችሁት ከሆነ ፕሊዝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ስላነሳሁት ሀሳብ ደግሞ የምትሉት ነገር ካለ ኮመንት አድርጉልኝ። ዛሬም ከዚህ በፊት እንደነበሩት ቪዲዮዎች ነው የሚሆነው። በወላጅና በልጅ መሀል ያለን ሪሌሽንሽፕ አንስቼ ነው የማወራው እና ዛሬ ደግሞ ያሰብኩት ምንድነው ከልጆቻችን ጋር እንዴት አይነት ግንኙነት ሊኖረን ይገባል የሚለውን ነገር ነው እና በቃ ብልጥ መሆን መቻል አለብን። እንዴት ነው ያንን ብልጠት የምንጠቀመው ልጆቻችንን ስናሳድግ? እና አሁንም ደግሜ የምናገረው ነገር ቢኖር ምንድነው እኔ እንዴት ነው ልጅ ለእናቱ አስተማረች እንዳይሆንብኝ ማለት ነው። ልጅ ስለነበርኩኝ ልጅ ሆኜ እንደዚህ ቢሆን በቃ በቦታው ላይ ሆኜ ያየሁት ነገር ስላለ እኔም የኔ ሀሳብ ቢያንስ ላለው ለሱ ይጠቅማል ብዬ ስለማስብ ነው እና ታምኔሉ ላይ እንዳያችሁት አራዳ ወላጅ የመሆን ጥበብ ነው የሚለው የዛሬው ሀሳብ። ያው አራዳ የምትባለው ቃል በጣም የምትወደድ ነገርም ስለሆነች እና ኤቭሪዋን እሱን ለመሆን ስለሚሞክርም ስለሚፈልግም ማለት ነው እና ያው እንዳጠቃቀማችን ነው። የኔ ሀሳብ ዛሬ ምንድነው 3 ነገሮች ነው ዛሬ የማነሳው ለልጆቻችን አሪፍ ወላጅ የምንሆንበት፣ ብልጥ ወላጅ፣ በጣም ዋይዝ የምንሆንበት በቃ አንድ ልጅ ለማሳደግ እንዴት ነው ብቻ የተሻለ አፕሮች ነው ብዬ ያሰብኳቸውን ነገሮች ነው እና የመጀመሪያው ልጆቻችንን ቤስት ፍሬንዶቻቸው መሆን አለብን። ቤስት ፍሬንድ መሆን አለብን። በቃ በደንብ ጥሩ የልብ ጓደኛ መሆን አለብን ከልጆቻችን ጋር። በቃ መቼም ቢሆን ሊሰበር የማይችል ቦንድ ነው መገንባት ያለብን ከልጆቻችን ጋር። እንዴት ነው ያንን ማድረግ የምንችለው? ኳሊቲ ታይም አብረን በማሳለፍ ነው። የመጀመሪያው ነገር ኳሊቲ ታይም አብረን ማሳለፍ አለብን። ጊዜ ሰጥተን የፈለገ ነገር ቢሆን ኑሮ ቢከብድ፣ ስራ ቢበዛ፣ ምንም ነገር ቢሆን ከልጅ የሚበልጥ ነገር የለም። ስለዚህ ታይማችንን ሰጥተን ከልጆቻችን ጋራ ጊዜ ማሳለፍ፣ አብረናቸው መሆን። ለማውራት ደግሞ እንዴት ነው እንዲፈሩን አይነት አቀራረብ መቅረብ የለብንም። በቃ ምንም ነገር እንዳይደብቁን ይሆናል አይደል? ቅልል አድርገው አይተውን ስል በንቀት ምናምን ሳይሆን በቃ ለእናቴ ምንም ብነግራት ለአባቴ ምንም ብነግረው ይሰሙኛል፣ አይነቅፉኝም አይነት ስሜት እንዲሰማቸው። ልክ የልጆቻችን አሁን ችግር ብለው መተው ሲነግሩን ልክ እንደ ሲሊ ውይ የልጅ ነገር ምናምን ከምንላቸው ይልቅ ጆሮ ሰጥተን ብናዳምጣቸው እንደ ቤስት ፍሬንዳቸው ያዩናል። ምንም ነገር ለመናገር አይፈሩም። which means ደግሞ በተዘዋዋሪ ምን አይነት ቀን እንዳሳለፉ ምን አይነት ጓደኞች እንዳሏቸው መረዳት እንችላለን ማለት ነው። እና ልጆቻችን ምንም ነገር እንዲነግሩን በቃ ኮምፎርታብል መሆን አለባቸው ለምንም ነገር። ያን ስናደርግ ደግሞ ኢንቴንሽናል መሆን አለብን። at the same time የሚነግሩንን ነገር ሰምተን ዝም ማለት ወይም ሰምተን ዞር ማለት ሳይሆን ብቻ እያወሩ ባለበት ሁኔታ የምንረዳው ወይም የምንወስደው ነገር አለ። እንደ ትልቅ ሰው የምንረዳበት ነገር ይኖራል። እሱን ሰምተን ደግሞ ለነሱ የምንሰጣቸው ነገሮች ምን ቢያደርጉ ትክክል እንዳልሆነ እና ምን ቢያደርጉ ደግሞ ችግር እንደሌለው እዛው ከፊታችን አንደርስታንድ እንዲያደርጉ ማድረግ አለብን እና ለልጆቻችን ቅርብ ጓደኛ ከኛ በላይ የለም፣ ከወላጅ በላይ የለም። ለነሱ የተሻለ የትኛውም ጓደኛም ዘመድም ቢባል ከወላጅ በላይ የሚያስብ የለም። ለልጆቻችን በደንብ በቃ እናቴማ ምንም ችግር ውስጥ ብገባ፣ እናቴማ ምንም ጥፋት ባጠፋም ታርመኛለች፣ ግን ጀርባዋን አትሰጠኝም ወይም አትታዘበኝም አይነት ማይንድ ሴት ብንገነባ እላለሁ። ሁለተኛው ሀሳብ ደግሞ እቺ ትንሽ ሩድ ይመስላል ሲባል ግን ሰልሏቸው። ልጆቻችሁን ከጀርባቸው የሚያደርጉትን ነገር እነሱ ሳያውቁ ሰልሏቸው። ምን ማለት ነው ሰልሏቸው? ብቻቸውን አትመኗቸው። ይሄ ልጄን አምናለሁ እሷ እኮ
ትልቅ ሰው ማለት ናት። በደንብ ታውቃለች። ኖ አታውቅም። እሱም አያውቅም፣ እሷም አታውቅም። ማንኛውም ልጅ 18 ዓመት ካለፈ በኋላ ራሱ ብዙ ነገር አለ። እንኳንስና ትንንሽ ልጆች እንድናምን ይቅርና ልጆቻችንን ማመን የለብንም። በመጥፎ መንገድ መውሰድ የለባችሁም። በቃ እነሱ ለራሳቸው እንኳን አያውቁም። ማጥናት፣ ልክ ሲወጡ ክፍል ካላቸው ክፍላቸውን በደንብ ቼክ ማድረግ፣ ምን አለ የሚጠቀሙት ስልክ እኔ አልመክርም ፐርሰናሊ ስልክ ባይኖራቸው ላለው። ስልክ ካላቸው ግን ስልካቸውን ምንድን ነው የሚጠቀሙት ነገር፣ ኢንተርኔት ሂስትሪያቸውን ማየት፣ ኤቭሪቲንግ ቼክ ማድረግ። ስልካቸውን በፓስወርድ የሚዘጉ ከሆነ ወይ ተደብቃችሁ ፓስወርዳቸውን ማየት አለባችሁ፣ ወይም ደግሞ በፓስወርድ እንዳይዘጉት ማድረግ አለባችሁ። ኤቭሪቲንግ ቼክ ማድረግ፣ ክፍላቸውን በርብራችሁ ማየት። ግን እንደበረበራችሁ መታወቅ የለበትም ኦብቪየስሊ፣ ምክንያቱም ልጆቻችሁ እናንተ ጋር እምነት አላቸው። ያንን እምነት መጥፋት የለበትም በእንደዚህ አይነት ነገር። ከበስተጀርባቸው ክፍላቸውን ቼክ ማድረግ፣ መከታተል። ትምህርት ቤት ሲሄዱ አባቴ እንደዛ ያደርግ ነበረ መሰለኝ፣ የሆነ ጊዜ ላይ አምልጦት ነግሮኛልና ይሄዳሉ ወይስ አይሄዱም የሚለውን ነገር ማየት፣ ጓደኞቻቸውን ከሩቅ ሆናችሁ ቼክ ማድረግ። ምን አይነት ሰው ጋር ነው የሚውለው? ከምን አይነት ሰው ጋር ነው የምትውለው? ቀጥታ ወደ ትምህርት ቤት ነው የሚሄዱት ወይስ ከትምህርት ቤት ሲመለሱ ቀጥታ ነው የሚመለሱት? ወይም ደግሞ በስተጀርባ መከታተል እንኳን ቢደብራችሁ የሆነ ቀን ላይ ድንገት ትምህርት ቤታቸው መገኘት፣ ድንገት በቃ ሳይታሰብ እንዴት ነው ከአስተማሪዎቻቸው ጋር ደግሞ ፎሎ አፕ ማድረግ፣ እንዴት ናት ትምህርት ላይ ብሎ ትምህርት ቤት እየሄዱ መጠየቅ፣ ወይ ደውሎ መጠየቅ። ግን በአካል ሄዶ መጠየቅ ደግሞ ቢቻል ሊደብራቸው ይችላል ልጆቹ። ግን ኢትስ ኦኬ በኋላ ጥቅሙ ስለሚረዱት ትምህርት ቤት እየሄድን ብንጠይቅ፣ እነሱም ሳያውቁም ብንጠይቅ እና ለነሱ የምንታመን መልካም ወላጆች ነን። ግን እኛ ደግሞ እነሱን ማመን አንችልም፣ ምክንያቱም ለራሳቸውም አያውቁም። የፈሩትን ነገር ደግሞ ሊደብቁን ይችላሉ። ስለዚህ ቤዚክሊ ልጆቻችንን ብቻቸውን መተው የለብንም። ብቻቸውን ለዚህ ዓለም ኃላፊነት ሰጥተን መተው የለብንም። ስለዚህ ኤቭሪቲንግ በቃ ቼክ መደረግ አለበት። ክፍላቸው ቼክ መደረግ አለበት። ቦርሳቸው ቼክ እስቲ አሁን በዚህ ጊዜ ምን ወላጅ አለ አሁን ደብተር ቼክ የሚያደርግ? ድሮ በኛ ጊዜ ነበር ይመስለኛል። ጽፈሻል አልጻፍሽም፣ የተዘለለ ቦታ ካለ እኔ ዘልጌ የተገረፍኩት አስታውሳለሁና ይማራሉ አይማሩ የሚለውን ቼክ ማድረግ፣ ዛሬ ምን ተማርክ ብሎ መጠየቅ። ያ እንደዛ ሆኖ ሳለ ግን እነሱ በማያውቁበት ሁኔታ መሰለል አለብን። እነሱ ከሚነግሩን እውነታ በተጨማሪ ሌላ ነገር ለማየት ማለት ነው። ፈርተው የሚደብቁትም ነገር ካለ ምንም ካለ ቼክ ለማድረግ ስፓይ ኦን ዘም፣ በቃ ቤዚክሊ ስፓይ ማድረግ ነው፣ መሰለል ነው። ሶስተኛው ደግሞ በጣም ጠንካራ በራስ መተማመን ያለው ልጅ ማፍራት ነው። ይሄም እንዴት ነው ሀሳቡ? የፒር ፕሬዠር የሚባል ያቻ ግፊት ምናምን የማያነቃንቀው ጠንካራ በራስ መተማመን ያለው ሰልፍ ኢሜጁ በጣም በቃ ሰልፍ ኢሜጁ አሪፍ የሆነ ሀይ ሰልፍ ኢሜጅ ያለው ልጅ እና ዛሬ ጓደኛ ተነስቶ እንደዚህ ስለሆንክ እንደዚህ ነው ቢለው እንኳን ትክክለኛውን ነገር የሚያውቅ ኮንፊደንስ ያለው ልጅ መፍጠር መቻል አለብን። እና ያንን የምናደርገው እንዴት ነው? ከልጅነታቸው ጀምሮ ፖዚቲቭ አፈርሜሽን በመናገር ሊሆን ይችላል። ጠንካራ እንደሆኑ በመናገር፣ ጎበዝ እንደሆኑ በደንብ በማስረዳት፣ እናንተ በደንብ እንደምትተማመኑባቸው ልጆቻችሁ ላይ በማሳየት እና መጥፎውን ከደጉ ደግሞ ኤርሊ ስቴጅ ላይ መናገር። ይሄ ነገር እንደዚህ ነው፣ ለልጆች አይነገርም ተብሎ በዚህ ጊዜ እኛ ባንናገር ሶሻል ሚዲያው ቀድሞ ስለሚያጋልጣቸው ጓደኞቻቸው ኤቭሪቲንግ በቃ አሁን ሁሉ ነገር ቀላል ነው እና እኛ ባንናገርም ልጆቹን ማወቃቸው አይቀርም። ስለዚህ ክፉን ከደጉ አስቀድመን እንዲለዩ ብናደርጋቸው፣ ጓደኛ በሚናገራቸው ቡሊ ቢደረጉ ምን ቢደረጉ ኮንፊደንሳቸው ጭራሽ ንቅንቅ እንዳይል በቃ በጣም ጠንካራ አይነት ልጅ ለማሳደግ የወላጅነታችንን ብንሞክር
እና ሁል ጊዜም እንደምለው ደግሞ ታይም ብንሰጥ በቃ ከምንም 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 በላይ ታይም ግዴታ ነው። ልጆቻችን ነገ የሆነ ነገር ቢፈጠር የሆነ ነገር ቢሆኑብን ወይ ቢታመሙ ወይ ምናምን ስራውም ይቀራል። የተገነባው እያንዳንዱ ነገር ለልጅ ከሆነ መፍረሱ አይቀርም በቃና ያ ሁሉ ከመፈጠሩ በፊት አስቀድመን ልጆቻችን ላይ ጊዜያችንን ኢንቨስት አድርገን ገንዘብ አይደለም ገንዘብ ሳይሆን ጊዜያችንን ኢንቨስት አድርገን ቁጭ ብለን ሲያወሩም ማዳመጣናቸው ናንሴንስ ቢያወሩም ሲያወሩ ማዳመጥ ነው፣ ማጫወት ነው። ከኛ በላይ ጓደኛ የላቸውም፣ ከኛ በላይ ከወላጅ በላይ ቅርብ የለምና ያንን እንዲሰማቸው ማድረግና ጠንካራ ትውልድ ብንፈጥር ለማለት እወዳለሁ። ለዛሬ ያለኝ ሀሳብ ይሄ ነው። ይህን ቪዲዮ ከወደዳችሁት እዚህ ድረስ ከጨረሳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ አመሰግናለሁ።